ወደፊት ለማድረስ የሚሰሩ ስራዎች ናቸው ብለዋል። ጠቅለል ያለ ሀሳባቸው ይሄን ነው የሚመስለው ማለት ነው። እናመሰግናለን አሸናፊ። እንቀጥላለን ተመልካቾቻችን። አሁንም በተለይ ደግሞ በዚሁ ጉዳይ ላይ ለተጨማሪ ማብራሪያ በቀጥታ መስመር ላይ እንግዳ ጋብዘናል። እንግዳችን ደግሞ የኢኮኖሚክስ መምህርና ተመራማሪ የሆኑት ዶክተር ገመቺስ መርሻ ናቸው። እንግዳችን በቀጥታ መስመራችን ላይ ስለተገናኘን እጅግ አድርገን እናመሰግናለን። ቀደም ሲል እኛም እያነሳን ነበር። ፕሬዚደንት ታዬ አጽቀሥላሴ ትናንት ፓርላማ ተገኝተው ባደረጉት ንግግራቸው በተለይ የኢትዮጵያ ኢኮኖሚ ባለፉት ዓመታት ያጋጠሙ ዓለም አቀፋዊም እንደዚሁ ደግሞ የሀገር ውስጥ ጫናዎችን ተቋቁሞ የተለያዩ ለውጦችን እያስመዘገበ ስለመሆኑ አንስተው ነበረ። በዚህም ኢትዮጵያ በፕሮጀክቶችን በመፈጸም አቅም በሌሎችም መንገድ ያስመዘገበቻቸውን ውጤቶች አንስተዋል። እርስዎ እንደ ኢኮኖሚ ተመራማሪና ምሁር እነዚህን ኢትዮጵያ ያስመዘገበቻቸውን ውጤቶች እንዴት ነው የሚመለከቷቸው? እንዴት ይገልጿቸዋል? በጣም ጥሩ። ክቡር ፕሬዝዳንታችን በደንብ እንደገለጹት አገራችን ያጋጠማትን ጫናዎች ተቋቁማ አመርቂ የሆነ ውጤት አስመዝግባለች። 8.8 ጂዲፒ እድገት ተመዝግበዋል። የነበሩብን ጫናዎች ለምሳሌ የሀገራዊ ዕዳ ከፍተኛ ነበረ። ይሄ ለውጥ ሲመጣ 2018 ላይ እስከ 58.6% ነበረ። በጣም ግዙፍ ነበረ። የኑሮ ጫናዎች ነበሩት ኢኮኖሚው ላይ። እንደዚሁም የማይክሮ ኢኮኖሚክ መዛባቶች ነበሩ እንደ ጫና የምናነሳቸው። በተመሳሳይ ሁኔታም በከፍተኛ ሁኔታ የውጭ እርዳታ መቀነስ በተለይ ከዩኤስኤድ ጋር መቆም ጋር ተያይዞ የነበረው ጫናዎች አለ። እነዚህን ሁሉዎች ጫናዎች ተቋቁማ አገራችን ከፍተኛ የሆነ እድገት የኢኮኖሚ እድገት አስመዝግባለች። 8.8 ጂዲፒ ግሮዝ አስመዝግባለች። በተመሳሳይ ሁኔታም የተለያየ ስኬቶች የታዩበት ነው። ይሄ ያለፈው 2017 ዓመት በኢኮኖሚ ትልቅ ውጤት የታየበት ነው። ዕዳንም በትልቁ ሁኔታ መቀነስ የተቻለበት ሁኔታ አለ። በጣም ወሳኙ ደግሞ ማይክሮ ኢኮኖሚክ ሪፎርም የተተገበረበትና መዛባቶች የቀነሱበት። ትልቁ መዛባት የነበረው የውጭ ዶላር እጥረት ነበረ። የውጭ ምንዛሬ እጥረቶች በከፍተኛ ሁኔታ ያደገበት፣ ኢምፖርት ዴፊሲት ነበረ። እሱም ኢምፕሩቭ የተደረገበት የማይክሮ ኢኮኖሚክ ሪፎርሙ በጣም ለውጥ ያመጣበት የተሳካበት ሁኔታ ነበረ። የኑሮ ጫናንም ከ19.9% ወደ 13.6% መቀነስ የተቻለበት ሁኔታ ነው። ስለዚህ ይሄን ሁሉ ጫናዎች ተቋቁሞ መልካም የሚባል የሚደነቅ ጂዲፒ ግሮዝ ማስመዝገብ ተችሏል ብዬ እወስዳለሁ። ዶክተር እንግዲህ ቀደም ብለን ስናነሳ ነበር እኛም ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን አስመርቃለች። ከዛም ባለፈ ደግሞ የተፈጥሮ ጋዝ ማምረት ጀምራለች። የማዳበሪያ ፋብሪካውም እንዲሁ ግንባታ ተጀምሯልና እነዚህ ነገሮች በጥቅል ውጤታቸው የሚታየው ወደፊት ነው። ነገር ግን አጠቃላይ ለኢኮኖሚው ምን አይነት ፋይዳ ነው የሚኖራቸው ማለት ይቻላል? እነዚህን ግዙፍ ሜጋ ፕሮጀክቶች እንደ ኢኮኖሚ የጀርባ አጥንት መውሰድ እንችላለን። ኢኮኖሚውን የሚመሰረትበት ኢኮኖሚውን ይዞ የሚሄዱ ግዙፍ የጀርባ አጥንት ብለን መውሰድ እንችላለን። ኢኮኖሚውን ትልቅ መሰረት ላይ የማቆም ህዳሴ ግድብን የመጨረስ ይሄ ከኢኮኖሚ ትርፉ ባለፈ እንደ አርማ የአንድነታችን አርማ ነው። የሉዓላዊነታችን ምልክት ነው። የመቻል ወኔና ብቃት ማሳያ ነው። ብዙ ሚሊዮኖችን ከጨለማ የሚያወጣ ግዙፍ የሆነ የአፍሪካውያን ኩራት ነው። የመቻልን ምልክት ነው እና የተፈጥሮ ነዳጅ መጀመሩ እንደዚሁም ለግብርና ትልቅ ምርታ የሚያመጣው ግብርና ላይ የነበረው ማነቆ ሊፈታ የሚችል ከኛም አልፎ ለጎረቤት ሀገር የሚተርፍ የማዳበሪያ ፋብሪካ ግንባታ ተጀምሯል። እነኚህን እንደ ግራንድ ለኢኮኖሚ መሰረትና ጀርባ አጥንት የሚሆኑ ግዙፍ ፕሮጀክቶች ኢኮኖሚው ከመዋዠቅ የሚያድኑ ወደ ኢነርጂ ሉዓላዊነት የሚወስዱ ወደ ምግብ ሉዓላዊነት የሚወስዱ አጠቃላይ የኢኮኖሚ ሉዓላዊነትን የሚያረጋግጡ መሰረት ግዙፍ መሰረቶች ብለን መውሰድ እንችላለን። እነኚህ ነገሮች መልካም። በ2018 የበጀት ዓመት ደግሞ መንግስት ያስቀመጣቸው የኢኮኖሚ የትኩረት አቅጣጫዎች አሉ። በርካታ ናቸው። ብዙ ነገሮችን ለማሳካት ታስቧል። ከዚህ አኳያ እንደ ሀገር ያሉ አቅሞችን እንዴት ነው የሚገልጿቸው? በተጨማሪ ደግሞ ምንድን ነው መሰራት ያለበት መንግስት ያሰበውን እንዲያሳካ? በጣም ጥሩ። እንደ ሀገር ያሉን አቅሞች ውስጣዊ አቅም ነው።
አሁን መንግስት ይዞበት እየሄደ ያለው ትልቁ ነገር የውስጥ አቅም የኢኮኖሚ ዘርፍን ከውስን ኢኮኖሚ ዘርፍ ወደ ብዛ ኢኮኖሚ ዘርፍ በማሸጋገር ግብርና ትልቁ አቅማችን አሁንም ያለበት ሴክተር ነው። ትልቅ ለጂዲፒ እስከ 40% ኮንትሪቢዩት የሚያደርግ ነው። ኤምፕሎይመንት ሬት የስራ ዕድል እስከ 80% የያዘ ሴክተር ነው። ስለዚህ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ዲጂታል ኢኮኖሚ፣ የማዕድን የከርሰ ምድር በረከቶቻችንን እንደ ውስጣዊ አቅም ትልቅ የአመራር ብቃት ያለበት ሁኔታ አለ። ህዝባችን ደግሞ ለስራ በመነሳሳት የውስጥ አቅምን በማሳደግ የመፈጸም የማድረግ አቅምን በማሳደግ እነኚህን አቅሞቻችን ለምሳሌ በግብርና ሀገራችን በስንዴ ምርት ያሳየችው ለውጥ ማየት እንችላለን። ከጎረቤት ሀገር የመጣ ነው መሬት የለም፣ ውሃ የለም፣ የሰው ኃይል የለም። ያለነውን የውስጥ አቅም ተጠቅመን ነው ይሄን ሁሉ ኑሮ ውድነቱን በሚያረጋጋ መልኩ ይሄ ሁሉ ውጤት መመዝገብ የቻለው። ስለዚህ የውስጥ አቅም አሁንም ትልቁ አቅም ነው፣ የሀገራችን ትልቁ አቅም ነው። ስለዚህ በነዚህ በተጠቀሱት ብዝሃ ዘርፍ ተጠናክሮ ይህ ነገር ከቀጠለ በጣም ለውጥ ሊያመጣ ይችላል ብዬ እወስዳለሁ። በተጨማሪም ማን ምን ማድረግ አለበት በሚለው ሁኔታ መንግስት አቅጣጫ አስቀምጧል። በተለይም ተቋም ግንባታ ላይ ሀገራችንን አንድነትንና ሉዓላዊነት በጸና መሰረት ላይ ለማቆም ከስርዓት ጋር የማይዋዥቅ የደህንነት የጸጥታ ተቋማት ግንባታ መንግስት በጣም ከፍተኛ ትኩረት ሰጥቶ እየሰራበት ነው። በሰላም ችግሮቻችንን መፍታት ትልቁ ነገር የተጀመረውን ሀገራዊ ምክክር ኮሚሽን በንግግር በሰለጠነ ሁኔታ ኢትዮጵያውያን ችግሮቻችንን ፈትቶ ወደ ተፈለገው ግብ እንድንደርስ አቅጣጫ ተቀምጧል። ስለዚህ ከህዝቡም ይሄ ይጠበቃል። ህዝቡ አንድነቱንና ሰላሙን ከመቼውም ጊዜ በላይ የሚያረጋግጥበትና ጉልበቱን፣ አቅሙን ሁሉ ብቃቱን ሁሉ ወደ ስራ ወደ የሚለውጥበት አቅም ሁሉ ወደ ስራ የሚዞርበት ሁሉም ሰርቶ ሀገራችን ወደ ታለመለት ግብ የሚደርስበት ከህዝቡም ይጠበቃል። በተጨማሪ ከፖለቲካ ማህበረሰብ የሰላማዊ የትግል አማራጭ ብቸኛ አማራጭ መሆኑን አምኖ በጉልበት ፍላጎትን ማስረጽ የአፈሙዝ አካሄድ ለማንም የማይጠቅም ህዝብን፣ ትውልድን የሚጎዳ ሀገርን የሚያፈርስ መሆኑ ከቅርብ ጊዜ ታሪካችን መማር አለብን። ስለዚህ ሰላማዊ የትግል አማራጭ ብቸኛ አማራጭ በማድረግ ሁሉም ይሄን የሚጠበቅበትን ካደረገ መንግስት ባስቀመጠው አቅጣጫ ትልቅ ስኬትና ውጤት ማስመዝገብ እንችላለን ብዬ አስባለሁ። በጣም ጥሩ። የዴቨሎፕመንት ኢኮኖሚክስ መምህርና ተመራማሪ ዶክተር ገመቺስ መርሻ በቀጥታ መስመራችን ላይ ተገኝተው ለሰጡ ሙያዊ ማብራሪያ ከልብ ነው የምናመሰግነው። መልካም ጊዜ ሆነልዎት። ታንኪዩ። መልካም ጊዜ